ዝውውሮች በስፋት ይፋ የሚደረጉበት የጁላይ ወር ከገባ ሁለተኛ ቀን ላይ እንገኛለን። ክለቦች ገና ከወዲሁ ዝውውሮችን ይፋ እያደረጉ ነው። ሌሎች ተጫዋቾችንም ለማስፈረም በዝውውር ገበያው ላይ እየተንቀሳቀሱ ይገኛሉ። ታዲያ የዛሬ የዝውውር መረጃዎችን በተለይ የታላላቅ ቡድኖችን የዝውውር መረጃ ከአርሰናል እስከ ማንቸስተር ዩናይትድ፣ ቼልሲ፣ ሊቨርፑል እና ማንቸስተር ሲቲ ያሉ ቡድኖች የማንን ዝውውር ፈጸሙ፣ ማንንስ ፈለጉ የሚለውን እንዲሁም ከእንግሊዝ፣ ስፔን፣ ጀርመን፣ ጣሊያን፣ ፈረንሳይ የተሰሙ ወሳኝ የሚባሉ የዝውውር መረጃዎችን ወደ እናንተ በስፋት ለማድረስ ማራኪ ስፖርቶች በማለዳ ብቅ ብለናል። እናንተ ብቻ ቻናሉን ሰብስክራይብ፣ ቪዲዮውን ለብዙዎች እንዲዳረስ ላይክ በማድረግ አብራችሁን ቆዩ እያልኩ በቅድሚያም ከሰሜን ለንደኑ ክለብ አርሰናል የተገኙ የዝውውር መረጃዎችን እንመለከታለን። መድፈኞቹ በይፋ ግብ ጠባቂ አስፈርመዋል። አርሰናል የቼልሲውን ግብ ጠባቂ ኬፓ አሪዛባላጋን ማስፈረማቸውን ይፋ አድርገዋል። መድፈኞቹ ኬፓ አሪዛባላጋን የቡድኑ ቁጥር 2 ግብ ጠባቂ አድርገው በ3 ዓመት ኮንትራት ማስፈረማቸው ተገልጿል። አርሰናል የ30 ዓመቱ ኬፓ አሪዛባላጋን በቼልሲ ያለውን ኮንትራት ማፍረሻ 5 ሚሊዮን ፓውንድ መክፈል ነው የግላቸው ያደረጉት። ኬፓ አሪዛባላጋ በክለቡ ለመስራት መጓጓቱን ከፊርማው በኋላ ተናግሯል። ኬፓ በመድፈኞቹ ቤት የ13 ቁጥር ማሊያ የሚለብስ ይሆናል። ማይክል አርቴታ የበረኛ ወራጅ ናቸው እየተባለ ይገኛል። ምክንያቱም አርቴታ የአርሰናል አሰልጣኝ ሆነው ከተሾሙ ጊዜ ጀምሮ 6 የተለያዩ በረኞችን አስፈርመዋል። እነሱም ሮናር አሌክስ ሮናርስ፣ አሮን ራምስዴል፣ ማት ራያን፣ ያሁኑ የቡድኑ ቋሚ በረኛን ዴቪድ ራያ፣ ኔቶና አሁን ደግሞ ኬፓ አሪዛባላጋን ወደ ቡድኑ ቀላቅለውታል። ቪክተር ዮኬሬዥ አሁን ላይ በ60 ሚሊዮን ዩሮ የውል ማፍረሻ ይገኛል። አርሰናሎች የጨራሽ አጥቂ ሚና ሊሰጡት እጅግ እየፈለጉት ያለው ስዊድናዊው የስፖርቲንግ ሊዝበን አጥቂ ቪክተር ዮኬሬዥ ከትላንት ጁላይ 1 ጀምሮ የ60 ሚሊዮን ዩሮ የውል ማፍረሻ እንዳለው ተገልጿል። ካሁን በኋላ ማንኛውም ክለብ ቢያንስ 60 ሚሊዮን ዩሮ የሚያቀርብ ከሆነና ስፖርቲንግ ሊዝበን ጥያቄውን ውድቅ ካደረገ ለዮኬሬዥ የጥያቄውን 10% ማለትም 6 ሚሊዮን ዩሮ የሚሆን ክፍያ ለተጫዋቹ ወኪል ለመክፈል ይገደዳል። የስፖርቲንግ ሊዝበኑ ፕሬዚዳንት ቫራንዳስ ተጫዋቹን ከ80 ሚሊዮን ዩሮ በታች ባለ ዋጋ እንደማይለቁት መናገራቸው ይታወሳል። በዚህም ተጫዋቹ ደስተኛ እንዳልሆነ ዘገባዎች ጠቁመዋል። ተጫዋቹ እስካሁን ወደ ልምድ ያልተመለሰ ሲሆን የተጫዋቹ ፍላጎት አርሰናልን መቀላቀል እንደሆነ ተገልጿል። ምሽቱኑ ሰበር የሚባሉ ቪክተር ዮኬሬዥን የተመለከቱ መረጃዎች ሲወጡ ነበር። በተለይ የፈረንሳይ ሚዲያ የሆነው ሌክፕ ባወጣው መረጃ ምሽቱን አርሰናል ከቪክተር ዮኬሬዥ ወኪል አሳን ሲቲንካይ ጋር የቃል ስምምነት ላይ ለመድረስ ተቃርቧል። ዝውውሩም ወደ ላቀ ደረጃ እየገሰገሰ እንደሆነ ምሽቱን ሌክፕ ባወጣው መረጃ አስታውቋል። አርሰናል በሮድሪጎ ዝውውር ላይ መረጋጋትን መርጧል። በርካታ የእንግሊዝ ቡድኖች ብራዚላዊውን የሪያል ማድሪድ የፊት መስመር ተጫዋች ሮድሪጎን ለማስፈረም ፍላጎት ያደረባቸው ሲሆን ተጫዋቹን ለማስፈረም ግንባር ቀደም የሆነው አርሰናል ከተጫዋቹ ጋር ያላቸውን ግንኙነት ሁሉ ለጊዜ መክታታቸው ተገልጿል። አርሰናልም ሆነ ሌሎች ክለቦች መረጋጋትን የመረጡት ሪያል ማድሪድ የተጫዋቹን የዝውውር ሂሳብ እንዲቀንስ ለማየት ቀስ በቀስ በሂደት እርምጃ መውሰድ ስለሚፈልጉ ነው። ሎስ ብላንኮቹ ሮድሪጎን 90 ሚሊዮን ዩሮ ይገምቱታል። ይህም እንደ አርሰናል ላሉ የተጫዋቹ ፈላጊ ክለቦች ይህንን ክፍያ መፈጸም ከባድ ነው። የዝውውር በቅርቡ እሁን ከመሆኑ ይልቅ በዝውውር መስኮቱ መጨረሻ አካባቢ ይፋ እንደሚሆን መረጃዎች ጠቁመዋል። ሮድሪጎ ትላንት በዓለም ክለቦች ዋንጫ ሪያል ማድሪድ ዩቬንቱስን 1-0 በረታበት ጨዋታ ለ3 ተከታታይ ጊዜ በጨዋታ ተቀያሪ ወንበር ላይ ተቀምጦ ነበረ። ሌላው ምሽቱን በወጡ አርሰናል የተመለከቱ ጉዳዮች ስንመለከት አርሰናል የቫሌንሺያውን ወጣት የማል ተከላካይ ክሪስቲያን ሞስኬራን የግሉ ለማድረግ እጅጉኑ ተቃርበዋል። አርሰናሎች በተለያየ ቦታ ለማጫወት ያቀዱትን የክሪስቲያን ፓላስን ኢብሪቼ ኢዜን ለማስፈረም እየሞከሩ ሲሆን ክሪስቲያን ፓላስ ለተጫዋቹ ካቀረበው 68 ሚሊዮን ፓውንድ የውል ማፍረሻ ፍንክች እንደማይል ተገልጿል። አርሰናልን ጨምሮ ቤንያሚን ሼሽኮን ለማስፈረም ፍላጎት ያላቸው ክለቦች መካከል እየተደረጉ ያሉ ድርድሮች ምንም ውጤት ሲያመጡ መቆማቸውን ምሽቱን ስካይ ስፖርት ባወጣው መረጃ ገልጿል። ከማንቸስተር ዩናይትድ ቤት ወደ ተገኙ የዝውውር መረጃዎች ስናልፍ መጨረሻው ያልታወቀውን የብሪያን ምቤሞን እና የማንቸስተር ዩናይትድ ጉዳይ በቅድሚያ እንመለከታለን። ማንቸስተር ዩናይትድ የብሬንትፎርዱን የፊት መስመር ተጫዋች ለማስፈረም ያቀረቡት የሁለተኛ ጊዜ ውል ውድቅ የተደረገበት ሲሆን እስካሁንም የዝውውሩ መባቻ አልተለየም። የብሬንትፎርድ ስፖርቲንግ ዳይሬክተር ፊል ጊልስ በማንቸስተር ዩናይትድ በሰፊው ቢፈለግም ብሪያን ምቤሞ በክለቡ መቆየቱ የማይቻል ነገር አይደለም ብለዋል። ለአጥቂው ቀይ ሰይጣናቱ ያቀረቡት ሁለተኛ ጥያቄ ውድቅ የተደረገ ሲሆን ጊልስ በስምምነቱ ላይ ትንሽ ማሻሻያ እንዳልተደረገ ለቢቢሲ ስፖርት ተናግረዋል።
ነገር ግን አሁንም ቢሆን ቀይ ሰይጣናቱ በተጫዋቹ ዝውውር ላይ ያላቸው ተስፋ ሙሉ ለሙሉ እንዳልተሟጠጠና ሌላ ጥያቄ ለማቅረብ እየተዘጋጁ እንደሆነ ምሽቱን የወጡ መረጃዎች ጠቁመዋል። ማንቸስተር ዩናይትዶች የፓሪስ ሴን ዠርመን አማካኛውን ፋቢያን ሩይዝን ለማስፈረም እያጤኑ ነው። ተጫዋቹ በፒኤስጂ ያለው ውል ከ2 ዓመታት በኋላ በ2027 የሚጠናቀቅ ነው። የስፔናዊ አማካኝ በተጠናቀቀው የውድድር ዓመት ለፒኤስጂ በሁሉም ውድድር መድረኮች 58 ጨዋታዎች አድርጎ 8 ጎል አስቆጥሮ 11 ኳሶችን አሲስት አድርጓል። ራሽፎርድ ዩናይትድን መልቀቅ ይፈልጋል። በአስቶን ቪላ የነበረውን የውሰት ውል አጠናቆ ወደ ማንቸስተር ዩናይትድ የተመለሰው ማርከስ ራሽፎርድ በማንቸስተር ዩናይትድ መጫወት እንደማይፈልግ ተገልጿል። ቀይ ሰይጣናቱ ራሽፎርድን ለመልቀቅ የ40 ሚሊዮን ፓውንድ የዝውውር ሂሳብ ይፈልጋሉ። ዘ አትሌቲክስ እንደዘገበውም ራሽፎርድ በእንግሊዝ ላለ ሌላ ቡድን መጫወትን ይመርጣል። ነገር ግን ምሽቱን በወጡ ዘገባዎች መሰረት የጀርመኑ ኃያል ክለብ ባየር ሙኒክ ራሽፎርድን ለማስፈረም ፍላጎት ያለው ቡድን እንደሆነም ተገልጿል። ቀይ ሰይጣናቱ ትኩረታቸውን ኦሌ ዋትኪንስ ላይ አድርገዋል። ማንቸስተር ዩናይትድ ራስሙስ ሆይሉንድን ከክለባቸው የሚለቅ ከሆነና የዩኬሬ ዝውውር የማይሆን ከሆነ ኦሌ ዋትኪንስን ለማስፈረም ይፋ ማድረጋቸውን ዘ አትሌቲክስ ዘግቧል። የአስቶን ቪላው አጥቂ ለቪላ የግብ ማሽን እንደሆነ ሲያሳየን ቆይቷል። በቀይ ሰይጣናቱ አይን ውስጥም አሁን ገብቷል። ቪላ ለተጫዋቹ ዝውውር ትንሽ ከፍ ያለ ክፍያን እንደሚቀበልና ትንሽዬ ክፍያን እንደማይቀበል ምሽቱን የወጡ ዘገቦች አሳይተዋል። ኦሌ ዋትኪንስን ማንቸስተር ዩናይትዶች አይኖቻቸው ውስጥ ከተውታል። ኦናና በውሰት ሊሄድ ይችላል። በተጠናቀቀው የውድድር ዘመን በቀይ ሰይጣናቱ ቤት ደካማ እንቅስቃሴን ያሳየው አንድሬ ኦናና በዚህ የክረምት የዝውውር መስኮት ማንቸስተር ዩናይትድን በውሰት ይለቃል ተብሎ እንደሚጠበቅ ስካይ ስፖርት ዘግቧል። ሩበን አሞሪም በአንድሬ ኦናና ሙሉ እምነት ስለሌላቸው ወደ ሌላ ግብ ጠባቂ ፊታቸውን ያዞሩ ሲሆን የአትላንታውን ማርኮ ካርኒሴቼን ለማስፈረም አቅደዋል። ስለሆነም ኦናናን በውሰት ውል ሊለቁት ይችላሉ። ዩናይትድ አሁንም ትኩረቱን ኢኪቲኬ ላይ ማስፈረም ላይ አድርጓል። የጀርመኑ የዜና አውታር ቢልድ ይዞት በወጣው መረጃ መሰረት ማንቸስተር ዩናይትድ የፍራንክፈርት አጥቂ የሆነን ኡጉ ኤኪቲኬን ዝውውር ሁኔታ አሁንም ቢሆን በቅርበት መከታተሉን እንደቀጠለ ገልጿል። ተጫዋቹ ወደ ቀይ ሰይጣናቱ የመዘወር ከፍተኛ ፍላጎት እንዳለውም ዘገባው አያይዞ ጠቁሟል። ማንቸስተር ዩናይትዶች የኢንተር ሚላኑን ኮከብ ሃካን ቻኖግሉን ለማስፈረም ፍላጎት ማሳየታቸው እየወጡ ያሉ ዘገባዎች ጠቁመዋል። ስፖርትስ ዴሴንት እና ዳዛን ባወጡት መረጃ መሰረት ቀይ ሰይጣናቱ ከተጫዋቹ ወኪሎች ጋር እየተነጋገሩ መሆኑን ተዘግቧል። የምዕራብ ለንደኑን ክለብ ቼልሲ ወደሚመለከቱ የዝውውር መረጃዎች ሳልፍ ቼልሲዎች ክሪስቶፈር ንኩንኩን ለመሸጥ የ35 ሚሊዮን ፓውንድ የዝውውር ሂሳብ እንደሚፈልጉ ተገልጿል። ኒውካስል፣ ሊቨርፑል እና ዩቬንቱስ የተጫዋቹ ግንባር ቀደም ፈላጊ ቡድኖች ናቸው። ቼልሲ ለማስፈረም እቅድ ውስጥ የከተተው የዌስትሃም ዩናይትድ ጋናዊው የፊት መስመር ተጫዋች መሐመድ ኩዱስ የዝውውር ሂሳብ 60 ሚሊዮን ፓውንድ በመሆኑ ቼልሲ ተጫዋቹን ለማስፈረም እጅጉን እየተንቀሳቀሰ መሆኑ ተገልጿል። ማንቸስተር ዩናይትድ፣ ኒውካስል እና በጥብቅ ቶተንሃም ሆትስፐርስ የ24 ዓመቱ የተጫዋቹ ሌሎች ፈላጊ ክለቦች ናቸው። በክረምቱ የዝውውር መስኮት ላም ዴላፕን ለቼልሲ የሸጠው ኢፕስዊች ታውን የ19 ዓመቱን የቼልሲ አጥቂ ማርክ ጉይን በውሰት ማስፈረም እንደሚፈልግ ተገልጿል። ወደ ፕሪሚየር ሊግ ሻምፒዮናዎቹ ሊቨርፑል ስናመራ ሊቨርፑሎች ኡጉ ኢኪቲኬን ለማስፈረም እጅጉን እየሰሩ እንደሆነ ተገልጿል። እየወጡ ባሉ መረጃዎች መሰረት ቀያዮቹ ኡጉ ኢኪቲኬን በዚህ የዝውውር መስኮት ለማስፈረም እየሰሩ ነው። እንደ ፋብሪዚዮ ሮማኖ ገለጻ ከሆነ የፕሪሚየር ሊግ ሻምፒዮናዎቹ ኢኪቲኬን ከአሌክሳንደር አይዛክ ይልቅ ለማስፈረም መርጠውታል። ፋብሪዚዮ ሮማኖ በዩቲዩብ ቻናሉ እንደተናገረው የኑኔዝ የወደፊት ዕጣ ፈንታ እስካሁን ስላልተለየ ኢኪቲኬ እንደ አጥቂ አማራጭ ሊወሰድ ይችላል። ቀያዮቹም ይህንን ተጫዋች የግላቸው ለማድረግ እየሰሩ ይገኛሉ ሲል ፋብሪዚዮ ሮማኖ በይፋዊ የዩቲዩብ ገጹ ተናግሯል። ሊቨርፑል ከናፖሊ ለዳርዊን ኑኔዝ የቀረበለትን የ60 ሚሊዮን ዩሮ የዝውውር ሂሳብ ውድቅ አድርጎታል። ኮናቴ የሊቨርፑልን ኮንትራት ውድቅ ማድረጉ ተገለጸ። ፈረንሳዊ የሊቨርፑል የማል ተከላካይ ኢብራሂማ ኮናቴ ከሊቨርፑል የቀረበለትን አዲስ ኮንትራት ውድቅ ማድረጉን ተገልጿል። ተከላካዩ በሊቨርፑል ያለው ውል በ2026 የክረምት የዝውውር መስኮት የሚጠናቀቅ ይሆናል። ይህንንም የተገነዘበው ሊቨርፑል ኮንትራቱን ሊያድስ ጥያቄ ቢያቀርብለትም ኮናቴ ውድቅ ማድረጉን ፉትቦል ኢንሳይደር ምሽቱን ይዞት በወጣው መረጃ መሰረት ገልጿል።
ሊቨርፑል ለሃርቪ ኤሊዮት የዋጋ ተመን አውጥቶለታል። የእንግሊዝ ሻምፒዮን በሆነችበት ከ21 ዓመት በታች የአውሮፓ ዋንጫ ለሀገሩ እንግሊዝ ታላቅ ሚና የተጫወተው የሊቨርፑሉ ሃርቪ ኤሊዮት በክረምቱ ክለቡን የሚለቅ ከሆነ ሊቨርፑል ተጫዋቹ የሚለቅበትን ዋጋ ማሳወቁ ተገልጿል። እንደዛ አትሌቲክስ ዘገባ ከሆነ አንዳንድ ክለቦች የኤሊዮት ፈላጊ መሆኑን የተገነዘበው ሊቨርፑል ተጫዋቹን ለማስፈረም የሚመጣ ቡድን ካለ 40 ሚሊዮን ፓውንድ የዝውውር ሂሳብ ይዞ ይምጣ ብሏል። ኒውካስል የተጫዋቹ ፈላጊ ከሆኑ ክለቦች መካከል ግንባር ቀደሙ እንደሆነ ተገልጿል። ሊቨርፑል ማርክ ጉይን ለማስፈረም ከስምምነት እየደረሰ ነው። የአርነ ስሎቱ ሊቨርፑል የክሪስታል ፓላሱን የመሃል ተከላካይ ማርክ ጉይን ለማስፈረም ከስምምነት ለመድረስ መቃረቡ ተገልጿል። ቀያዮቹ ተጫዋቹን ለ5 ዓመታት በሚያቆይ ኮንትራት ለማስፈረም ከስምምነት ለመድረስ እየተቃረቡም እንደሆነም ተገልጿል። ወደ ማንቸስተር ሲቲ ቤት ስናቀና ፔፕ ጓርዲዮላ በክረምቱ ሲቲን የሚለቁ 3 ተጫዋቾችን ጠቁመዋል። በዓለም የክለቦች ዋንጫ በሳውዲ አረቢያው አል ሂላል የ4-3 ሽንፈት ገጥሟቸው ከውድድሩ የተሰናበቱት ማንቸስተር ሲቲዎች አለቃ ፔፕ ጓርዲዮላ በክረምቱ ክለባቸውን የሚለቁ 3 ተጫዋቾችን ገልጸዋል። ፔፕ ከሽንፈቱ በኋላ ከዳዛን ስፖርት ጋር ባደረጉት ቆይታ በዚህ የዝውውር መስኮት ጃክ ግሪሊሽ፣ ካይል ዎከር እና ጄምስ ማካቴ ከማንቸስተር ሲቲ ጋር ይለያያሉ በማለት ተናግረዋል። ወደ ሌሎች የዝውውር መረጃዎች ስናልፍ ሴሜንዮ ኮንትራቱን አድሷል። በበርካታ ክለቦች ይፈለግ የነበረው አንቶኒ ሴሜንዮ በቦርንመዝ ቤት ለረጅም ጊዜ የሚያቆየውን ውል በይፋ መፈራረሙን ክለቡ አሳውቋል። ሴሜንዮ በቦርንመዝ እስከ 2030 የሚያቆየውን የ5 ዓመት ኮንትራት ነው የፈረመው። ኒኮ ዊሊያምስ ወደ ባርሳ ሊያመራ ነው። ስፔናዊ የክንፍ መስመር ተጫዋች ኒኮ ዊሊያምስ ወደ ባርሴሎና ለማምራት መቃረቡን ከሀገረ ስፔን እየወጡ የሚገኙ መረጃዎች ጠቁመዋል። ኒኮ ከአትሌቲክ ቢልባኦ ለመልቀቅና ለባርሴሎና ለመፈረም የረፍት ጊዜውን አቋርጧል። ባርሴሎና ሙሉ የተጫዋቹን የዝውውር ሂሳብ የፊታችን አርብ ያጠናቀቃል ተብሎ ይጠበቃል። አሌክሳንደር ላካዜት ለኒዮም ፈረመ። የቀድሞ የአርሰናል አጥቂ አሌክሳንደር ላካዜት በሳውዲ አረቢያ ፕሮሊግ የሚሳተፈውን ኒዮምን መቀላቀሉ ይፋ ተደርጓል። የ34 ዓመቱ አጥቂ በክለቡ ለ2 ዓመታት የሚያቆየውን ውል ፈርሟል። ከሊዮን ጋር ያለው ውል የተጠናቀቀው ላካዜት ከቀድሞ የፒኤጂ አሰልጣኝ ክሪስቶፈር ጋልቲየር ጋር የመስራት እድልም አግኝቷል። ኒዮም በዚህ ዓመት ነው ከታችኛው ሊግ ርገን ወደ ሳውዲ ፕሮሊግ ያደገው። ዩቬንቱስ ዮናታን ዴቪድን ለማስፈረም ተቃርቧል። የጣሊያኑ ቡድን ዩቬንቱስ ካናዳዊውን የሊል አጥቂ ዮናታን ዴቪድን ለማስፈረም ከስምምነት ለመድረስ መቃረቡን ፋብሪዚዮ ሮማኖ ምሽቱን ገልጿል። ዩቬንቱስ ለተጫዋቹ ዝውውር በዚህ ሳምንት ንግግር የጀመሩ ሲሆን ዝውውሩን በዚህ ሳምንት ለማጠናቀቅ እየሰሩ ይገኛሉ። አንሱ ፋቲ በውሰት የሞናኮ ተጫዋች ሆነ። ስፔናዊ የባርሴሎና ተጫዋች አንሱ ፋቲ ሞናኮን በውሰት ውል መቀላቀሉ ይፋ ተደርጓል። ሞናኮ አንሱ ፋቲን በእጁ ያስገባው የመግዛት አማራጭ ባለው የውሰት ውል 11 ሚሊዮን ዩሮ የዝውውር ሂሳብ በመክፈል ነው። አንሱ ፋቲ በሞናኮ የ31 ቁጥር ማሊያን የሚለብስ ይሆናል። በመጨረሻም ወደ አጫጭር የዝውውር መረጃዎች ሳልፍ ጋላታሳራይ ቶማስ ፓርቴና ኢልካይ ጉንዶዋንን ለማስፈረም ንግግር ጀምረዋል። አትሌቲኮ ማድሪድ ከአትላንታ ማቴዮ ሪጌራን ማስፈረሙን ይፋ አድርጓል። አስቶን ቪላ የኖቲንግሃም ፎረስት የክንፍ መስመር ተጫዋች የሆነውን አንቶኒ ኢላንጋን ማስፈረም ይፈልጋል። ሀቢብ ዲያር ከስትራስበርግ በ35 ሚሊዮን ዩሮ ሰንደርላንድን ተቀላቅሏል። ኬኒ ቴቴ በፉላም እስከ 2008 የሚያቆየውን አዲስ ኮንትራት ተፈራርሟል። ባየር ሙኒክ ከ21 ዓመት በታች አውሮፓ ዋንጫ የደመቀውን ጀርመናዊውን አጥቂ ኒክ ዋልተማዴን እስከ 2030 በማይቆይ ኮንትራት ለማስፈረም ከስምምነት ደርሷል። የቶተንሃም አለቃ የሆኑት ቶማስ ፍራንክ ሪቻርልሰን ክለቡን እንዲለቅ ፍቃድ ሰጥተውታል። ኒውካስሎች ዣቪ ሲመንስን የማስፈረም ፍላጎት ቢኖራቸውም ተጫዋቹ ኒውካስልን መቀላቀል እንደማይፈልግ ስፖርትስ ቤልድ ዘግቧል። ታሚ አብርሃም በይፋ ቤሽክታሽን በ20 ሚሊዮን ዩሮ ከሮማ ተቀላቅሏል። እንግዲህ ውድ ተከታታዮቻችን ለዛሬ ያቀረብኩላችሁ የዝውውር መረጃዎች የስካውኑን ይመስሉ ነበር። ተጨማሪ መረጃዎችን በትኩሱ ለማግኘት የቴሌግራም ቻናላችንን @maraki_sport360 በማለት መቀላቀል ትችላላችሁ። አሊያም ሊንኩን የኮሜንት መጀመሪያ ላይ ታገኛላችሁ። መቀላቀል አይረሳ። ቻናሉን ሰብስክራይብ፣ ቪዲዮ ላይክ አድርጉ። አደራ። መልካም ጊዜ ይሁንላችሁ። ሰላም።